ኦኬ ዛሬ የመጨረሻ ወደ ዊክንድ እየሄድን ነው። ዛሬ ፍራይዴይ ነው፣ አርብ ነው ማለት ነው ዛሬ። እና አሁን ስለ ኦፍኮርስ ስለ ኢትዮጵያ ፖለቲካ ትንሽ ማውራት ፈልጌ ነው። እና ሰሞኑን በተነሳ ውዝግብ በጀዋር መሐመድ እና በመጽሐፍ ሽያጩ ጋር ተያይዞ እና በመንግስት ላይ በሰነዘረው አቋም ላይ ትንሽ የሆነ ነገር ማለት እፈልጋለሁ። ጀዋር ሉክስ ላይክ ቆርጦ የተነሳ ይመስላል፣ ግን አሁንም ሆክሽ ቪው እንዳለው አያለሁ። አቋሙ አይገባንም። አሁንም አቋሙን አናቅም። ውሻውሺ ነገር ነው። አንዳንዴ ዱርዬ ምናምን ህዝቡን ዘርፈዋሉ መወገድ አለባቸው ይላል። ትንሽ ቆይና ደግሞ ኔጎሽዬሽን ነው የምንፈልገው፣ መንግስት ገልበጣ አንፈልግም እያለን ነው። እና ይሄንን እንግዲህ አዶን ነው እንዴት ኢንተርፕሬት ማድረግ እንዳለብን እና እሱ ራሱ ነው የሚያውቀው። እንግዲህ እንዲህ እኔ ግምትን የሚገባኝ ከሆነ ያው ሰዎቹ ከተመለሱ የሚመለሱ ከሆነ አይ ቲንክ ሂ ዋንትስ ቱ ኔጎሽዬት ኦፍ ኮርስ ባት እኔ ቱ ቢ ኦነስት እኔ እውነቱን ለመናገር እኔ እንደሚገባኝ አብይ አህመድ እኔ 6 ዓመት 7 ዓመት አይቼዋለሁ። እኔ የአብይ ደጋፊም አልነበርኩም። አንድም ቀን አብይን ደግፌ አላቅም። ግን ብዙ ጊዜ እስካሁን ራሱ አብይን ደግፋለሁ ብዬ ቢኮዝ በቤተሰብ ጫና ማለት ነው፣ በቤተሰብ ጫና በጓደኞች ጫና አብይን ደግፋለሁ ብዬ ሁሌ አሰላስላለሁ። ግን ዞሮ ዞሮ እንዴት አድርጌ ይላሉ። ምክንያቱም ዙሬ 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 ኮንክሉዥኑ ላይ ሲደርስ በምንም ተአምር ሰው ይሄንን ሰውዬ እንዴት እንደምደግፉ ይሄንን መንግስት ሰው እንዴት እንደምደግፉ በጣም ግራ ስለሚገባኝ፣ በጣም እኔ ስለማይገባኝ በቃ ዞሮ ዞሮ እኔ ይሄንን መንግስት መደገፍ አልችልም። እኔ መደገፍ የሚችል አይመስለኝም። እነዚህ ሰዎች ቢስተካከሉ ራሱ አዶኖ 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 እንዴት ነው እነዚህ የምደግፋቸው? እኔ በሽተኛ ናቸው ወይስ ምንድን ነው? ይሄ ሰውዬ እሱ ንጉስ ለመሆን ነው የሚሄደው። ይሄ የታወቀ ነው። እና ንጉስ የሚሄደውን ሰውዬ የፈለገ የሰው ደንታ የሌሉ ማንም ቢሞት እዚህ ጋር እሱ ለማንም ጉዳዩ አይደለም። ያ ሰውዬ አባቱ ነው ተብሎ አንዴ እኮ የመጀመሪያ አካባቢ አትን ኢሬቻ ነገር ነበር የመሰለኝ አዲስ አበባ ይዘት ሄዱ አሉ። ይዞት ሄዱ ሰዎቹ ከጅማ ማለት ነው። የሆነ ቪዲዮ እያዩ ነበረ። ሰውየው ብቻውን ላይ ከአዲስ አበባ ውስጥ ሲንከራተት ነበረ። እንግዲህ ኢማጂን የአንተ ልጅ የኢትዮጵያ ጠቅላይ ሚኒስቴሩ ነው፣ የአንድ ሀገር የ130 ሚሊዮን ህዝብ ጠቅላይ ሚኒስቴሩ ነው። አንተ በማታውቀው ከተማ ውስጥ ብቻህን ስትከራተት የኢትዮጵያ ህዝብ ደግ ሆኖ ነው እንጂ ሰውየው እንደውም በሰኩሪቲ ሂቪ ሰኩሪቲ በጣም ከፍተኛ ሰኩሪቲ የሚያስፈልገው ሽማግሌ ብቻውን ኢሬቻ ሄዶ አዲስ አበባ ውስጥ ሲንከራተት ነው ያዩት። የሆኑ ልጆች ይዞ ምናምን ልጆቹ ጠፍቶበት ምናምን የሆነ ቦታ ላይ በጣም የሚያስጠላ ነገር ነው። እና እንግዲህ ይሄ ሰውዬ ለአባቱ ያራራ ሰውዬ ለህዝቡ ነው እዛ የሆነ የምትሉት ሰዎች በጣም በጣም ግራ የሚገባኝ በጣም በጣም የኢትዮጵያ ህዝብ ወደኋላ ቀር መሆኑን። ምክንያቱም አይቻለሁ ይህንን 7 ዓመት 6 ዓመት የኢትዮጵያ ህዝብ ወደኋላ ቀር ህዝብ እንደሆነ። ምክንያቱም የትግራይ ጦርነት ጊዜ አይተናል። አሁንም በኦሮሚያና በአማራ ክልል የሚደረጉትን ጦርነት እያየን ነው። ሰውየው የሚያደርጋቸውን ሁሉ እያየን ነው። እዛኔ ጦርነት የትግራይ ጦርነት ጊዜ ትግሬ ከመሬት ይለቅ ትግሬ ሰው አይደለም ያለ ህዝቡ
እንደ አንዳርጋቸው ጽጌ ምናምን አንዳርጋቸው ጽጌ እና ሌሎችም ቄሶች አሉና ወጡና እነዚህ ሰዎች ብሏቸው በልታችሁ ታጠቡ የተባለበት ጊዜ እንግዲህ የኢትዮጵያ ሕዝብ ችግር መሆኑን የኢትዮጵያ ሕዝብ ማቹር ያለመሆኑን አቲንክ ይሄ ሁሉ የሚመነጨው ከአመጋገብ ይሁን ከአስተዳደግ ይሁን ኢትዮጵያ በአጠቃላይ መጥፎ ሀገር መሆኗን ነው ተረዳሁት ማለት ነው። ኢትዮጵያ በአጠቃላይ መጥፎ ሀገር በጣም ከእንስሳ ያልተሻለ ህዝቦቿ የኢትዮጵያ ህዝብ ከእንስሳ ያልተሻለ ማለት ነው። ምክንያቱም አሁን ሳየው እኔ መዓት ሰው ነው አብይ የምደግፈው እንግዲህ አገር እየፈረሰ እኮ ነው። ላይክ አይ ዶንት ኖ ሜቢ አንድ 5 ዓመት ይቆያል እንዴ ሀገር ኦልሞስት ፈርሷል። ግን ከዚህ በላይ ምን እንደሚፈርስም አላውቅም። ግን 3 ዓመት 5 ዓመት ይቆያል ይሄ ሀገር። ምንድነው የምትደግፉት? እኔ እስቲ አብራሩልኝ። በቃ የኢትዮጵያ ህዝብ ማሰብ አይችልም። በጣም ሎ ሃይኪው በጣም ዝቅተኛ አይኪው ያለው ህዝብ ማለት ይቻላል። እና ይሄ በጣም 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 አስቸጋሪ ነው። እና ኢትዮጵያ ህዝብ በጣም ከእንስሳ ያልተሻለ በጣም ባለጌ በጣም ማቹርድ ያልሆነ ነው ማለት ነው። እና አሁን ጃዋር የተነሳበት ምክንያት እኔ በጣም ደግፋለሁ። አብይ አህመድ በተአምር ይሞታታል እንጂ ስልጣኑን አይለቅም ወይ አገሪቱን ለማስተካከል ምንም ፍቃድ የለውም። እንትን የለውም፣ ደንታ የለውም፣ አይፈቅድም፣ አይፈልግም፣ ፍላጎት የለውም። በቃ አገሪቱ እንድትስተካከል ሰው ይሄ ሁሉ ችግር እንዲወጣ ሰው እየተራበ ነው። እሱ ቤተ መንግስቱን እየሰራ ነው። በጣም ፋሚን ሀገር ውስጥ አለ። እሱ ቤተ መንግስቱን እየሰራ ነው፣ እየተዋጋ ነው። በቃ የእሱ አዲስ አበባው ጥሩ ከሆነች የእሱ ጠባቂዎች እስካሉ ድረስ አብይ ይሞታል እንጂ ኢትዮጵያ አትስተካከልም። አብይ እያለ ይሄንን መጥፎ ህዝብ ይዞ ማለት ነው። ምክንያቱም የኢትዮጵያ ህዝብ ማሰብ በማይችልበት ደረጃ አንድ ሰው ብቻ አሳየን ማለት ነው። አብይ አህመድ የሚባል ሰው አሳየን እና አብይ አህመድ ይሄንን አግኝቶ ይጫወትበታል። ይሄንን ድንቆሮ ህዝብ ማለት ነው። የኢትዮጵያ ህዝብ በጣም ድንቆሮ፣ የፈለጋችሁትን አድርጉ ቪዲዮን ምናምን፣ ድንቆሮ ነው የኢትዮጵያ ህዝብ እና በጣም አስቸጋሪ ነው። እና አብይ አህመድ ገና ይጫወትባችኋል። ገና የፈለገ ጋር አገሪቷ ወድቃለች። አብይ አህመድ ትግራይን ስወጋ የአማራ ህዝብ ተነስቶ በቃ ቢሉዋችሁ የተባለ በጣም በሚገርም ሁኔታ የኦሮሞ ፖለቲከኞችን ሲያባርር ሲገድል አጫሉን ሲገድል ጀዋር ይቀራል ነው ተባለ። አሁን ደግሞ አማራን እየገደለ ነው። ኦሮሞንም አልቆምለትም። መቼስ የኦሮሞ መቼም አይቆምም። ስፔሻሊ አብይ አህመድ እዛ እስካለ ተራ በተራ መጥቶ እየበላሽ ነው። እኔ አስታውሳለሁ ምርጫ ነው የሚባል ነገር አለ። መቼ ነበረ ያ ምርጫ? 2020 ነው። እነ ጀዋር እነ በቀለ ገርባ እነ ልደቱ አያሌው ምርጫ ማስተካከል አለበት፣ ምርጫ መካሄድ አለበት ብሎ 2019 መሆን ነበረበት መሰለኝ። ነው ሪመምበር 2020 መሆን ነበረበት፣ ግን አሳልፎት 1 ዓመት ምርጫ ስርዓቱ አይደለም ምናምን ስሉ አክቹዋሊ የአማራ ህዝብ የአማራ ክልል ሰዎች ወጥቶ ስፔሻሊ ኤሊቱ አሁን እስር ቤት ቀዶ ሕክምና ተደረገ አልተደረገ ምናምን ተብሎ የሚወራላቸው እንደነ ክርስቲያን ታደ እነሱ እኮ አሁን የዘሩትን እየበሉ ነው። ወጡና ምርጫውን እንደግፋለን፣ ምርጫው ፊታዊ አብይ እንዳለው ይሁንልን አሉ። በጣም እኔ አስታውሳለሁ። አይኔ ፊት ይመጣል። ክርስቲያን ታደለ ቲቪ ላይ ወጥቶ የሆነ ኢንተርቪው ላይ እየቆመ ሌሎቹ የሚያደርጉት መጥፎ ነው፣ አብይ በሚለው መንገድ መሄድ አለብን ብሎ ደግፎት ነበር። ምክንያቱም አብይ ኦሮሞንም ይሰብራል፣ ትግሬንም ይሰብራል፣ ሌሎቹንም ይሰብርልናል ብሎ ስለጠበቁ ነው። ኦፍኮርስ እየሰበረ ነው፣ ግን ለነሱም አልበጅም ለማለት ነው። እና የኢትዮጵያ ህዝብ እንግዲህ ዶንቆሮ መሆኑን በዚህ ነው የምታየው። አሁን አብይን የሚደግፉት እኔ ሳይ በጣም 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 እንዴት በጣም ከአንዳንዶቹ ጋር አወራለሁ እና በጣም አወራራቸው አዲስ አበባ ትክክል፣ አዲስ አበባ ሰላም እስከሆነች ድረስ አብይን አንደርስታንድ አላረጋችሁምና አብይ ይቀጥላል፣ ብልጽግና ይቀጥላል።
በጣም የተማሩ ሰዎች ናቸው እኮ እንደዚህ የሚሉት። በጣም ፒኤችዲ ያላቸው ሰዎች አብይ ይቀጥላል፣ ብልጽግና ይቀጥላል፣ አብይ የሚችለውን እያደረገ ነው፣ በቃ አብይን መቀየር አይቻልም ብሎ በጣም የሚያምኑት በቃ በጣም በሚገርም ሁኔታ እስካሁን ሀገሪቱ ራሳቸው ላይ እየፈረሰች እንግዲህ አንድ ሰው በ130 ሚሊዮን ህዝብ ላይ አገሪቱን ሲያፈርስ 130 ሚሊዮን ህዝቡ ራሱ ቁጭ ብሎ እያየ ነው። ኢማጂን የሲቪል ሰርቪስ አሁን አስተማሪ በጣም ተቸግሯል። ሌሎቹም የሲቪል ሰርቪስ የሆኑት ከመንግስት ደሞዝ የሚያገኙት እየፈለገ አሁን ባለፈው ደሞዝ ጨምሬያለሁ ብሎ ለ3 ወር ነው የ4 ወር ለሚሊሻው ምናምን እያካፈለ ነው መሰለኝ እየሰጣችሁ አይደለም። እና ጀዋር አይ ቲንክ ሜቢ የሆነ ቼንጅ ሊያመጣ ይችላል። እሱ ላይም እየዘመቱ ነው ኦፍ ኮርስ በጣም በሚገርም ሁኔታ። እና ኢትዮጵያ አገሪቱን ራሱ ላይ እያፈረሳችሁ ነው። እያፈረሰ ያለ ህዝብ በጣም መጥፎ ህዝብ፣ በጣም ምቀኛ ሀገር፣ በጣም ምቀኛ ህዝብ የሆነ እኔ ኢትዮጵያን ነው ያየሁት። ሌላ ሀገርም ዞር ያሉ እና በጣም በሚገርም ሁኔታ ኢትዮጵያ በጣም ምቀኛ ሚኒስት ፒፕል ብዬ ነው እኔ የሚገምተው። እና ይህንን ለማውራት ነው። መልካም ጊዜ